ብዙዎቻችን የማናውቀው አንድ ትልቅ ታሪክ አለ በኢትዮጵያ ውስጥ። ይህም ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቱ ማለትም በዩኔስኮ 12 ስነ ጽሁፎች የዓለም ቅርስ ወይም ዶክመንተሪ ሄሪቴጅ ተብለው ተመዝግበዋል እና በርካታ ስነ ጽሁፍን ለዓለም ያበረከተች ሀገር ናት። በጣም የሚገርመኝ ግን አንድ ስነ ጽሁፍ አለ። በ13ኛው መቶ ክፍለ ዘመን የተጻፈ ነው። ይህንን ጽሁፍ የጻፉት አባ ማስያስ ይባላሉ። አባ ማስያስ በዚህ መጽሐፋቸው ላይ የሚገልጹት ጌታ ወይም ፈጣሪያቸው እግዚአብሔር ከኢትዮጵያ ይወስዳቸውና ዓለምን ያዞራቸዋል። ዓለምን ዞረው ያዩትን ነው እዛ ውስጥ የተጻፈው። አንደኛው ክፍል ግን ካዞራቸውና ካዩት ክፍል በጣም የሚገርም ክፍል አለ። ይህም ከትልቅ ባህር አለ፣ ትልቅ ወንዝ አለ። እሱን አልፈን ተሻግረን ያገኘነው መሬት አለ። ያንን መሬት ይሄ መሬት ወደፊት ብዙ የዓለም ሕዝብ የሚሰባሰብበት ነው። በጣም የሚሰለጥን ነው። በጣም የሚፈለግ ነው አለኝ ጌታ ይላሉ። ያንን መሬት ከትልቅ ውቅያኖስ በኋላ ያለው ማለት ነው። ያ መሬት ማን ነው? ማን ነው? ማሊና ጋና በታንዛኒያ ኒጀር ካሜሮን ስካይላይት ሆቴል እንገናኝ።